ልዩነቶችን ያሸነፈው ፍቅር ጆሴፍና ቫርኒያ የማይረሳ የፍቅር ታሪክ በፍቅር ኃይል ተስፋ የሚሰጥና ልብን የሚነካም ጉዞም። ጆሴፍ ዊሊያምስ ይባላል። ሊታለፉ የማይችሉ የሚመስሉትን ተግዳሮቶች በፍቅር ኃይል ተቋቁሞም ከቫርኒያ ጋር የዘላለም ፍቅርን አግኝቷል። ይህ አስደናቂ ታሪክ በመጀመሪያ እርግጠኛ ባልሆኑ ነገሮች እንዲሁም ፈተናዎች እየተሞላም ነበር። ነገር ግን በ2020 በሚያስደንቅ የፍቅር ጋብቻ በቃም። ጆሴፍ ኦቶፋሻል ሲንድሮም ይዞ በመወለዱም በሕይወቱ ሙሉ መገለልን ተቋቁሟል። ሆኖም ግን እውነተኛ ፍቅሩን እስኪያገኝ ድረስ ተስፋ አልቆረጠም። ሁልጊዜ ትችት ቢደርስበትም ጆሴፍና ቫርኒያ አሁንም በፍቅር ተጋብተው ከነበሩት ፈተናዎች ይበልጥ ጠንካራ ሆነው ወጥተዋል። በሕመሙ ምክንያት መናገር ወይም ማኘክ ባይችልም ጆሴፍ በምልክት ቋንቋ ይግባባል፣ በመመገቢያ ቱቦ ላይ ይተማመናል። ከዓመታት ዋጋ ቢስነት ስሜት በኋላም ከሚስቱ ጋር ያገኘው ፍቅር ጆሴፍን በራስ መተማመን እንዲሞላ አድርጎታል። ልዩነቶች ቢኖሩም ሕይወትን እንዲቀበል አነሳስቶታል። እኔ የተለየው እንደሆንኩናም አንዳንድ ሰዎች አስቀያሚ እንደሆንኩ እየነገሩኝ በዚህም እንደማይቀበሉኝ ሰምቻለሁ፣ ተረድቻለሁ ይላል። ነገር ግን ልብ፣ ስሜትና አእምሮ ያለው ሰው ነኝ። ልክ እንደ ማንኛውም ሰው በአክብሮት መስተናገድ አለብኝ ሲል በጋለ ስሜት ይናገራል። ጆሴፍ ስለ ሁኔታው ከመታየት ይልቅ ጥያቄዎችን መቀበልን ይመርጣል። በወጣትነቱ ከመጠን ያለፈ ጥበቃ ስለተደረገለት የነጻነትን አስፈላጊነት ላይ አጽንኦት ይሰጣል። እናቱም ሁኔታውን ባየች ጊዜ በመደናገጧ ምክንያት ነው የጉዲፈቻው ሂደት እየተጀመረም። ነገር ግን ይህ ሁኔታ እሱን እንዳይገልጸው ወይም እንዳይገድበው ቆራጥም ነው። እንደ አጥንትና የቆዳ ንቅለ ተከላ እንዲሁም የመንጋጋ መልሶ ግንባታ የመሳሰሉ ከባድ ሕክምናዎችን ቢያሳልፍም ጆሴፍ በወጣትነቱ በብቸኝነት ሕይወት በመፍራት በራስ የመተማመን ችግሮችን አጋጥሞታል። ሆኖም በ2019 ሚስቱ የምትሆነው ቫርኒያን አገኘም። ግንኙነታቸው እንደ ጓደኝነት የጀመረ ሲሆን ወደ ጥልቅና ትርጉም ያለው የፍቅር ታሪክ ተቀየረም። ቫርኒያ ጆሴፍን በስራ ቦታዋ ለመጀመሪያ ጊዜ ስታገኘው ተገርማ ነበርም። ነገር ግን ሁኔታውን እንዴት መቅረብ እንዳለባት እርግጠኛም አልነበረችም። በመጨረሻ ስለሱ ከሌላ ሰው ተማረች። ጆሴፍ ስለ ሁኔታው ከተለያዩ ምላሾች ጋር ተጋፍጧል። ከጉጉት እይታ እስከ ምቾት ማጣት የተነሳ ሰዎች ከሱ መራቅ ድረስም አጋጥሞታል። እነዚህ ተግዳሮቶች በፊት ለፊቱ ቢኖሩበትም ጆሴፍና ቫርኒያ ጥልቅ ትስስር እንዲፈጥሩ ሆኗል። ጓደኝነታቸው ቀስ በቀስ ወደ ፍቅር ግንኙነት ተቀየረም። ምንም እንኳን ቫርኒያ በመጀመሪያ የአፍረት ስሜት ቢሰማትም ይህን ወደ ትልቅ ደረጃ ለማድረስ እቅድ እንዳላት ስትናገር ነበርም። ከዚያ ጊዜ በኋላ እሱን ባለው ማንነቱ ሙሉ በሙሉ ተቀበለች። በጽሁፍ ወደ ንግግር መተግበሪያና በምልክት ቋንቋ ይገናኙ ጀመረም። የቫርኒያ እናት ጃኒስ ጆሴፍን ለመጀመሪያ ጊዜ ስታገኛቸው በመጀመሪያ ተገርማ ነበርም። ነገር ግን ስለ ሁኔታው ለማወቅ ጓጉታም ጭምር እንደነበር በወቅቱ ተናግራለች። ታሪካቸው ፍቅር መሰናክሎችን ለማሸነፍና ማህበራዊ ግምቶችን ለመቃወም ያለውን ከፍተኛ ኃይል የሚያሳይ ምስክርነትም ጭምር ሆኖ ታየም። በከፍታና ዝቅታዎች፣ በጥርጣሬዎችና በደሎች ውስጥ የእድሜ ልክ የሚቆይ አስደናቂ ትስስር ፈጥረዋል። ሌሎች ስፍር ቁጥር የሌላቸው ታሪኮችም ፍቅር ማንኛውም ችግር ማሸነፍ የሚችል የማይቆም ኃይል መሆኑንም በተመሳሳይ መልኩ ያሳያል። አንድ ልጅ አለን ይባላል ሃኔልማ ቤዛማ ጌታነህ የተወዳጁ ፈታሹ አዘጋጅ ጌታነህ ፀሐዬ በቅርቡ ልጅ መውለዱን ተከትሎ እያደረገው ውሳኔ ብዙዎችን አስገርሟል። በተለምዶ በኢትዮጵያ ልጆች በአባታቸው ስም ቢጠሩ፣ ጌታነህ ግን ልጁ በሚስቱ ቤዛዊት ኩማ ስም እንዲጠራ ወስኗል። ይህም በርካቶችን እንዴት አስብሏል። ይህ ውሳኔ በተለይ በባህላዊ እሴቶች ላይ የተመሰረተ አስተሳሰብ ያላቸውን ሰዎች አስቆጥቷል። ጌታነህ ይህን ያደረገው ለሚስቱ ያለውን ጥልቅ ፍቅርና አድናቆት ለመግለጽ እንደሆነም ገልጿል። ይህን ሁሉ ስቃይ አይታ ከተወለደ በኋላ እንዴት ነው በእኔ ስም የሚጠራው? በተለይም በእርግዝና ወቅት ያሳለፈችውን ሲቃይ አይቶ ለዚያ ክብር ለመስጠትና ለፍቅሩ መገለጫ እንዲሆን በማሰብ እንደወሰነም ተናግሯል። ይህ ጉዳይ በኢትዮጵያ ማህበረሰብ ውስጥ ስለ ባህል፣ ስለ ፍቅርና ስለ ዘመናዊነት የተለያዩ ጥያቄዎችን እያስነሳም ይገኛል። ታዋቂውና በተለይ በቴሌቪዥን ሾው ፈታሾ በሚል አሁን ደግሞ በአባይ ቴሌቪዥን ፕሮግራሞችን እያቀረበ የሚገኘው ጌታነህ በዘርፉ ልምድ ያለውና ታዋቂ ለመሆንም ያበቃው የተለያዩ ስራዎች መስራቱ ይነገርለታል። ይህ እንዳለ ሆኖ አንዳንዶች የጌታነህ ውሳኔ ለሚስቱ ያለውን ፍቅርና አድናቆት የሚያሳይና ሊደገፍ የሚገባው ነው ሲሉም፣ ሌሎች ደግሞ በስሜት መገፋፋት አያስፈልግም ብለዋል።
ባህልን ማክበርና መጠበቅ አስፈላጊ እንደሆነና ይህ ውሳኔ ከባህላዊ ሴቶች ጋር የሚጋጭ እንደሆነ ይከራከራሉ።